ኧረ ተዋት። አሁን እኔ እንድኖረው የተፈቀደልኝ ህይወት የኖሩ የሚኖሩ ብዙዎች እንደሆኑ አውቃለሁ። ቢሆንም እነሱ ወደውት መርጠውት እንጂ ሌላ ሰው የመረጠላቸው አይመስለኝም። እግዚአብሔር ይህን ዋልወዛ ያሃጣን እግዚአብሔር ህየ ከመታደነኒ ወሃ በማየ ረፍታ ጽነኒ የሚጣለ ነው ሲው መራኒ ፍኖተ ጽድቅ በእንተስ መዚያሁም ማን ይወርቁ ማይከረ ጸላሎተ ሞት ይፈሮ ለኮይስ ማንተ ምስለ በትረካው ቀሳመ ከማንቶ ገሰጻኒ ወሰራይ ከማደበቅሚ በአንጻሪውም ለይሳቀኑ ያጻር ከበቀብረሰ የጽግባ ከኒጽኑ ወያረጉ የማይረተ ከትለወኒ በኩሉም ወይ ለህይወት ከመታን ወረኒ ቤት ወለነጓህ መዋል ስብሐት ለአብ ወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም። እንታችን ኮፌዲያ ያኖሩልኝ ከቅዳሴ በኋላ ወስዳታለሁ።
እሰይ ለብሰሽ ጠበቅሽ? እንዴት አደርሽ? ደህና። አሳመምሽኝ እኮ ሀብትሽ። በልጅነታችን እንዲህ ነበር ቁጥር ማደርግልሽ። ትዝ ይልሻል? ልጅነታችንን ለማስታወስ አሳመሙ ተገቢ ማትለምጂው? ምኑን ነው የምለምደው? ህመሙን ነዋ። ይለመዳል እኮ። ቅድሳቶ ነስያነ ከመለ ሕይወተ ነስ ይኩነ የለኝም አይጌቶች ልጅ እናቷን አከለች እኮ። ምን እናቷን አከለች? በለጠች እንጂ አታየው? ዳሌና ደረቷ 10 የወለደች መስላ። እኒህ አባቷ ምን ሊያረጓት አስበው አርደው ይበሏት ይመስል አስረው የሚያወፍሯት ለአንዱ ሰጠው አይገላገሉም እንዴት? Thank you.
መለስ ማለታቸው እዚያ መታጠፊያው ላይ ቀደም ሰራቃል ሲል አይን ላይ ስንገጣጠም ጊዜ ውይ አደነጋገጡ ብታይ የእሱን መደንገጥ ሳይ ያን ያለብስም የትኛው መታጠፊያ ላይ እዚያ መታጠፊያው ላይ እኔን አይቶ ፈገግ ያለ ጊዜ ነው። አንቺን አይቶ ፈገግ አለ እንዴ? እሱን አላየሁም። እኔም አንቺን አይቶ ሲደነግጥ አላየሁም። የተናገራችሁትን እንደኔ ሌላ ሰው ይሰማችኋል። ያላችሁት ደግሞ ቤተክርስቲያን መሆኑን አትርሱ። እና ደግሞ እህቶች በከንቱ አትጣሉ። በዛብህ እንደው የስለት ልጅ ነው የሚታይ እንጂ የማይበላ ፍሬ። ባልደራስ ዋጋዬ፣ አረ ጌታዬ ጠርቶ አላለቀም፣ እንዳያበላሽዎት እንዳይገቡ። ለጥረኛ የሚገባውን አብልተዋል? አዎ ጌታዬ፣ በደንብ ነው የበላ። አጥግበዋል? አዎ ጠግቧል፣ በደንብ ነው የበላ። ጌታዬ እንግዶች መጥተዋል፣ እየጠበቁት ነው። እችን የመሰለች ልጅ አይ ስታሳስብ፣ የምትኖረው ኑሮ ስቃይ ነው አሉ። ኧረ እባክሽ ምን ስቃይ ነው? የጌታ ልጅ እኮ ናት። ኧረ ስቃይ ነው አሉ። ያች የአመቴ ልጅ የኔዋ የትሁኔ ጓደኛ ናት። ኧረ አዎ እሺ። እና እቤት ስትመጣ ስትነግረኝ አሳዝነች፣ እንዲሁ አሳዝነች። እንዴት የእሷን ኑሮ ስሰማ ዳርጎ የፈጠረኝን አምላኬን አመሰግን። እንዴትማ አይውልሽ ከአሽከሮች እንኳን ሴቶች ካልሆኑ በስተቀር እሷ በምትኖርበት ቤት አካባቢ ወንዶች አሽከሮች ዝር አይሉም አሉ። ይኸው አሁን እንደምታያት ቤተ ክርስቲያን ወይም መዘመድ ቤት ካልሆነ ያ ሰው ፊት እንድታይ አይፈቀድላትም። አየችን መምጫችሁ ከየት እንደሆነ ማናውቀው ሆኖ ሳለ ውድ ልጄን ለጋብቻ መጠየቃችሁ እንደ ድፍረት ነው የምወስዱ። ጨርሶ አይሆንም። ወይ ቁጥ ወይ ድፍረት! ኦሆ አህዮ መጫሚያ ለማጥለቅ ይሄን ያህል ጊዜ ወይስ ረፍዶ ቡን እንዳልጠጣ ፈለግሽ? ወይ ያወጋለ እቺ በርኖስ እንዴት እንዳማረችበት! 8 ብር መስላኝ የተገዛች እውነት የጨዋ ልብስ። ዲ ለኔ እያልሽ ይህ ሁሉ ልብስ ስትገዢ ለአንቺ አንድ ነጠላ ማትገዢም እና አይ ያወጋለ ጥጥ ገዝቼ ፈትዬ ማሰራቱ ይሻላል ብዬ ለቀሚስም ለኩታም የሚሆነውን ፈትዬ ካዘጋጀሁትና ካገልግል ውስጥ ካስቀመጥኩት ቆይቷል። እንዴው ወደ ሸማኔ መሄዱን ሰንፌ ነው እንጂ ለፈትሉ ማሰሪያ የሚሆነው አብሮ ተቀምጧል። አታስብ ታለሽ ሲሆን
ዛሬ ጥሩ ነው። ትናንትናም ዛሬ ማሪፍ ቀን ነው። ዛሬ ደግሞ የድምጽ ቃና ልዩ ነበር። ደስ አለ በጣም ደስ ካለህማ አንድ ቀን ጣል አድርግልኝ። አይበዛብ አንተ ደግሞ ለትንሽም ለትልቁም እንድቀይ ትፈልጋለህሳ። ቅኔን እያለዘቡ ሲቀኙት ነው የሚሰምር። ያንተ ቅኔ እኮ በየትኛውም ጊዜና ቦታ ቢሰሙት ይበል ነው የሚያስብ። አንተ የስለት ልጅ ትህትና እኮ አይጣል ነው። ወዴት ነው? ሳይረፍ ዳሞ ላይ ጮይን ልቀበል። በኋላ ኮረብታው እንገናኝ። ማጫወት ጨዋታለኝ። ቄሱ ቤ 3 አሞሌና 5 ብር። ቄስ ፈለቀ 2 አሞሌና 3 ብር። ዲያቆን በዛብህ 1 አሞሌና 1 ብር። አይ ጉድ እኮ ነው። ጥሩ አይነት የምን ጉድ ሰሙ ጌታዬ? ምንም አይሰማ ነገር አለ ብለሽ ቀኛ አዝማች ሽበሺ ሰብለ ወንጌልን ለልጁ ለምነኝ። እኔ ቀኛ አዝማች ሽበሺ ፍላጎቴን ለማሟላት የሀብት ችግር እንደሌለብኝ ሙሉ ጎጃም የሚያውቀው ነው። የማን ልጅ ነው? አይ የማን ልጅ ነው? አይ ጥሩ አይነት አባቱንማ እንኳን እኔ እሱማ አያውቁም። ትልቅ ድፍረት ትልቅ ድፍረት ድፍረት ነው እንጂ ግራዝማች አለው በልነኝ ጌታዬ። ግራዝማች አለው በልም እኮ ጠይቋል። የማን ልጅ ነው እሱ ደግሞ ጌታዬ? ልጄ ቆፍጣና ገበሬና ተሰው ጋር ተስማምቶ ኗሪ ነው። ሰውን አክብሮ ራሱን ማስከበር ያውቅበታል። አባቱ እኮ ሰው አይደለም ገበሬ ነው። ምን ይህን ሳልሰማ በሞቱ ምን ብቻ አንድም የመጫኛ ነካሽ ነጋዴ ልጅን ጠይቁ። አይ እንደው ምን ከምታሰድበን ባልተወለደች። ወየሳ ቅዳሴው አላበቃለትም። ሄዱ መምጫው አልነበረም። ደሞዝ እስኪቀበል እንግዲህ አዘግይተውት ይሆናል። ይመጣል እንግዲህ ትንሽ እንጠብቀው። ስለዚህ አጠል ያለ ጠጣ። አረ ውዴ ተሳስቼ ነው ይሆን? ምን ተማሪ ተሚሆነ እረኛ እንዲሆን መምረጤ
ያለ ጥርጥር ተሳስቼ ነበር። እስቲ የቱረኛ ነው አባት እናቱን እንዲህ አድርጎ ቀጥ አድርጎ ያዘ። ለወርጮ ሆነ ለቅመም አናስብ። እንደውም ተዚያም አልፎ ልብሳችንን የቻለ እሱ ነው። እንደው እስቲ የጥጃረኛ ሆኖ ቢሆን ኖሮ በየሳምንቱ የሚያገኘው ወተት ተጠራቅሞ ክፋቢል ተወርጮና ተቅመም ያለ የፍየልና የላምረኛ ቢሆንም ቢበዛ በወር አንድ አሞሌ ጨው ቢያገኝ ነው። እርግጥስ በዚህ ተሳስቼ ነበር። እኔ እንዳሰብኩት እረኛና አራሽ ከመሆኑ ያለ ጥርጥር መማሩ የተሻለ መሆኑን አሁን ተረዳሁ። ነገር ግን ለረዳውም አልችለው ሌላውን ነው። ምኑን? ብድር መላሽ ሳይተካ ልጅ እንጂ አባት ሳይሆን አላፊ መሆኑ። እኔስ ጉልበቴ ሲደክም ይረዳኛል የምለው እሱ አለልኝ። እሱ እንደኔ ሲደክም ማንን ያስባል? የወለዱት ሲወልድ የተከሉት ሲያፈራ ያለው ደስታ በምን ይለውጡታል ውዴ? እንደምታውቂው አንዱ ጥጡን፣ አንዱ ቅቤውን፣ አንዱ እህሉን ሽጦ ጉቦ እየሰጠ ባላባራስ ግራዝማች ቀኛዝማች ፊታውራሪ ይባልና ልጁ የባላባራስ ከሌ ልጅ፣ የግራዝማች ከሌ ልጅ፣ የቀኛዝማች ከሌ ልጅ፣ የፊታውራሪ ከሌ ልጅ ይባላል። የፌዝ የጨዋታ ቀኛዝማችና ግራዝማችነት እዚህ እኮ እኛ ግቢ ውስጥ የሰጤና የናረሩ ልጆች የሚያደርጉት የሳውቅዮሽ ጨዋታ እኔ ግራዝማች ልጅ ነኝ፣ እኔ ቀኛዝማች ልጅ ነኝ፣ እኔ ባላምባራስ ልጅ ነኝ እንደሚሉት ከአጥንትና ከደም ያልተወረሰ በጥጥና በቆዳ የተገዛ ቀኛዝማችነትና ግራዝማችነት እንዲሁ ምን ዘመን መጣብን? ይኸውልሽ እነዚህ ልጆች ናቸው የእኛ ልጅ ለማግባት የሚጠይቁት እኮ። እንዲህ ያሉ ልጆች እድሜ ለቆዳ እድሜ ለጥጥ አባቶቻቸው ግራዝማች ቀኛዝማች፣ አንዳንዶቹ ደግሞ እንደኛ ፊታውራሪ ተብለውላቸዋል። አያት ግን የላቸውም። ታዲያ ለእነዚህ ነው ልጄን ምሰጥ። ልጅ ገረመው ሙያው ምንድነውሳ? አሳምሮ የሚያርስ ወርቅ ገበሬ ነው። ሰብለ ወንጌልን ታጩልኝ። በጎጃም ምድር ታይቶ የማይታወቅ ክብራችሁን የሚመጥን ሰርግ ነው ምደግስ ጌታዬ። ቤተሰቡን ሁሉ አኩርቶ ነው የያዘ። ለሰብለ ወንጌል እንደሚስማማት ምንም ጥርጥር የለኝ ጌታዬ። ደፋ የለኔን የሱስዮኖስን የገላውዲዮስን ልጅ ለገበሬ ለነጋዴ እነሱ ባይሰሙኝ አጥንታቸው አይወቅሰኝም አይከሰኝም። ይበቃል። የኔ ልጅ ሰብለ ወንጌል የማንንም ጥፍረት ቆሻሻ ገበሬ አታገባ። አክብሮና ተንከባክቦ የሚያኖራት የተከበረ ዘርና ማረግ ያለው እንጂ አረም የሚያስጎለጉላት ገበሬ አንሻ። አስወጣልኝ አንተ ቶሎ በል አስወጣል። እርሶስ ልስጥ ቢሉ እኔ መቃብር ሳይጫነኝ ሰብለ ወንጌል አጥንት ተሰባራ አታገባ። ወደ ውጭ እንዲያውም አላቸው አግብታ ዘር ከምታበለሽ ቆማ ቀረች ብትባልስ የሚመስላት የሚያህላት አታ ሳታገባ ቀረች መባሉ እኮ ለእሷ ክብሯን ይጨምሯል እንጂ ዝቅ አድርገውም። እውነት ነው። ገበሬ ይዘራል። የዘራውም ዘር አበቃቀሉ አምሮ ይወጣል፣ ያድጋል፣ ይለመልማል። ዘሪውም ታውቃየ ውስጥ አበባው ድረስ ደስታውም ታዝመራው ጋር አብሮ ያድጋል። ከዚያ ፍሬውን ለመያት በናፍቆት ሲጠባበቅ በመሃል ድንገት አንድ የመርዶ ነብይ መጣና የዘራው ዘር ፍሬ ያፈራም፣ አበባው ደርቆ ገለባ ትቢያ ሆኖ ይቀራል። ያንተም ደስታ ታውቃየ ውስጥ አበባው በማየት ብቻ ይወሰናል ብሎ ቢያረደው ምን ያክል አንጀቱ ይቆረጥ ይሆን? እኔም እንደሱ ነኝ።
ወይ አበባ ነው እንዲህ እንዳማረብሽ እንደተዋብሽ የምትኖሪ ቢሆን ነው ይሄ ውበትሽን የበጋ ፀሐይ የማያደርገው የክረምት ጭቃ የማያጨማልቀው ብቻ ይሄ ውበትሽ አሁን ያልፋል። የአበባነትሽ አሁን ይረግፋል። ከጥቂት ጊዜ በኋላ መዓዛሽና ለዛሽ ጠርቷቸው የሚፍጨረጨሩ ቢራቢሮዎች የሚዘምሩት ንቦች እዚያ ይኖሩ። ሌላ ካንቺ በልጣ የተዋበች አበባ ፍለጋ ይሄዳሉ። የሰው ህይወትና ከጊዜ ጋር የሚለዋወጡት ቡቃያዎች አንድ ናቸው። ቡቃያ፣ አበባ፣ ፍሬ፣ ከዚያ መድረቅ፣ ከዚያ መታጨድ፣ ከዚያም ፍሬ የሌለው ገለባ ትቢያ ሆኖ መቅረት። ፍሬ ያለው ብቻ በዘሩ ዘላለም ያው ይኖራል። ምን ነው ጓዴ ደበሎ አርጋ ልሳን ልጅነታችንን አስታወስከኝ።
በዛብህ ቀረሳ ልጅ ምን ሆኖ ነው? እያቦጋለ ወጡ ቀዘቀዘ። አንተ ብላ ባይሆን እኔ ልጅ ሲመጣ ከሱ ጋር አበላለሁ። እኔም ማጣል ያለልኝ አይደል? አንቺ አለሽ በሰንበት ከጠዋት እስከ ማታ ጦምሽን። ገብሬ ነው። እንደ ቢራቢሮዎች እንደ ንቦች ሁሉ ክብራችንን አስነካችሁ ብሎ የሚቆጣ የሚቀጣ የለባችሁ። ሂጅ። በፈጣሪ እጅ ነው ያለነው በዛብህ። እሱ ካልታከለበት የራሳችን ችግር እንኳን በራሳችን መፍታት የማንችል ደካማ ፍጡሮች ነው። የሆነውን ተቀብሎ አሜን ብሎ መኖር ነው። ሰው እስከ መቼ በዚህ አፏፏን ይኖራል? እግዚአብሔር እኔን እንደ ሰው ከፈጠረ በኋላ እንደ ሰው እንዳልኖር የሚፈልግበት ምክንያት ምንድነው? ሚስት ሳያገቡ ሀብት ንብረት ሳይፈልጉ የሚኖሩ መላ ዘመናቸውን ለእግዚአብሔር አገልግሎት የሰጡ ደናግላን እናስብ። አሁን እኔ እንድኖረው የተፈቀደልኝ ህይወት የኖሩ የሚኖሩ ብዙዎች እንደሆኑ አውቃለሁ። ቢሆንም እነሱ ወደውት መርጠውት እንጂ ሌላ ሰው የመረጠላቸው አይመስልኝም። ሌላ ሰው ቢመርጥላቸው እንኳን ይህ ልክ አይደለም። እኔ እንደዚህ ያለውን ህይወት አልወደውም፣ አልመርጠውም፣ አልፈልገውም። ተው እንጂ በዛብህ፣ እንዲህማ አታማር፣ ደግም አይደል።
ልጄ የት ገባ ይባላል ያለ ወትሮ እናንተ ደግሞ የት ገባ ለመብራን በቅሽ እያወገል መቀነቴን አይተኸዋል? አላየውም ውዴ። ደግሞ እሱ የት ገባ? እስቲ ልሂድና በዛብህ ልፈልገው። ይህን ለእናቴ ስጣት። የለም እግዚአብሔር ይህን አልፈለገም። እናቴ ናት። በል ደህና ሁን።